ሰላም ልጆች እንዴት ናቸው? ዛሬ የዝሆን ጆሮዎች ለምን ትልልቅ እንደሆኑ እነግራችኋለሁ። ግን እሱን ከመንገሬ በፊት አንድ ጥያቄ ልጠይቃችሁ። የዝሆን ጆሮ ምን ያክል ትልቅ ይመስላችኋል? እንደ መኪና መሪ? አይደለም፣ ከዚያም ይበልጣል። ከአንተ ትምህርት ቤት ክፍል ጠረጴዛ ጋር እኩል ነው። እንግዲያው ዝሆን ትልቅ ጆሮ ያለው ለምን ይሆን? እዚህ ላይ አስደናቂ ነገር ነውና ዝሆኖች ጆሮአቸውን በማወዛወዝ ሙቀትን ይቆጣጠራሉ። የሚያወዛውዙት እንደ ሙቀት መቆጣጠሪያ ደም በጆሮአቸው ውስጥ ባሉት ቀጫጭን ደም ስሮች በኩል ሲዘዋወር ወደ አየር ይወጣል። ሙቀቱ ቀዝቅዞ ተመልሶ ይገባል። አስቡት፣ አንዲት ሴት ሙቀት ሰዓት ላይ ፊቷን እንደምታራግበው ማለት ነው። አንድ ጥያቄ ልጠይቃችሁ። ከዝሆን በቀር ሌላ ምን እንስሳት ሙቀትን ለመቆጣጠር የሚረዳ ትልቅ የሰውነት ክፍል አላቸው? አስቡት እስኪ። መልሳችሁ ዝንጀሮ ነበር? በሚቀጥለው ጊዜ እንመለከተው ይሆናል። ሌላ ጊዜ ሌላ አስደናቂ የእንስሳት ሚስጥር ይዤ እመጣለሁ። ደህና ሁኑ ልጆች። ሰብስክራይብ ማድረግ እንዳይረሱ።